በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የቃል ኪዳን የአስራት ልጆች እንደምን አላችሁ? እንደምን አመሻችሁ? እንደምን ቆያችሁ? በይቅርታው በቸርነቱ እስከዚህ ሰዓት ድረስ የጠበቀን ምሕረቱ ያልተለየን በረድኤት የጠበቀን ያቆየን አምላካችን እግዚአብሔር ክብርና ምስጋና ለእርሱ ይሁን። እግዚአብሔር በረዳን በፈቀደልን መጠን የጀመርነውን ተከታታይ ትምህርት እንቀጥላለን። ያው ያለነው የዘመነ ነቢያት የነቢያትን መጻሕፍት እየተመለከትን ያለነው። ባለፈው ከጥበብ መጻሕፍት የተረፈን የቀረን አንድ መጽሐፍ ነበር፣ መጽሐፈ ሲራክ። እሱን ተመልክተን ወደ ዘመነ ነቢያት አልፈናል። ያው እንግዲህ ይሄ ከክርስቶስ ልደት መወለድ በፊት የነበረው የመጨረሻው ዘመን ነው። ከብሉይ ኪዳን ወደ አዲስ ኪዳን የምንሸጋገርበት ዘመን ነው። በዛ ዘመን ላይ የነበረውን የተወሰነ ገጽታ አይተናል። እንግዲህ በአጠቃላይ አሁን ያለንበት ክፍለ ዘመን እንግዲህ በተለይ የእስራኤልን ታሪክ የተስፋይቱን ምድር ከወረሱ በኋላ እና እስራኤል የሚያስተዳድሯቸው ነገስታት መሾም ከተጀመረበት ከዘመነ ነገስት በኋላ ያለውን ታሪክ በአጭሩ ስንመለከት እንግዲህ የመጀመሪያው ንጉሥ ሳኦል ነው። ከዛ በኋላ ሶስት ነገስታት እስራኤልን አስተዳድረዋል። እስራኤልን እንደ አንድ ሀገር በአንድነቷ አስተዳድረዋታል። ከዛ በኋላ ከሰሎሞን በኋላ የሰሎሞን ልጅ ሮብዓም በእሱ ዘመን እስራኤል ለሁለት መከፈሏን ባለፈው አንስተናል። በ922 ቅድመ ልደተ ክርስቶስ፣ ያው ክርስቶስ ከመወለዱ ከ922 ዓመት በፊት ማለት ነው። ነገር ግን ያው ከዚህ በኋላ ያለው የእስራኤል ታሪክ ጨለማ ታሪክ ነው። ብዙ እስራኤላውያንም እግዚአብሔርን ከማምለክ እግዚአብሔርን ከመከተል ወደ አሕዛብ ልማድ ወደ አሕዛብ አምልኮት ፊታቸውን ያዞሩበት ነው። እግዚአብሔርም በተደጋጋሚ አሁን ነቢያቱንም ስንመለከት ነቢያቱ የተላኩትም የንስሐ ጥሪን እንዲያቀርቡ ነው። እስራኤል ወደ ጥፋት እንዳይሄዱ እንዲታደጓቸው ከሚመጣባቸው መቅሰፍት ከሚመጣባቸው ቅጣት እንዲያመልጡ የንስሐ ጥሪ ለመስበክ ነው አንዱ የተላኩበት ምክንያት እና ነገር ግን ያው የእነሱንም ትንቢታቸው ስብከታቸውን አልሰሙም፣ የንስሐ ጥሪውንም አልተቀበሉም። እንዲሁም ብዙዎቹን ነገስታት ነቢያትን እንደ ሟርተኛ እየቆጠሯቸው በየቀኑ እየተነሳችሁ እንዲህ ያለ ክፉ ነገር ስለምን ትናገሩብናላችሁ እያሉ በአሰቃቂ ሁኔታ እንደገደሏቸው ነው የምናየው። እንግዲህ ታሪኩን ስንመለከት ባለፈው ኢሳይያስንም ታሪክ ስንመለከት በመጋዝ ሰንጥቀው ነው የገደሉት። እነ ኤርምያስንም የቆሻሻ የሚጣልበት የሽንት ቤት ጉድጓድ ውስጥ ጥለዋቸዋል። ሌሎቹንም ነቢያት በዚሁ መንገድ በአሰቃቂ ሁኔታ እንዲሞቱ አድርገዋል እና ከዛ የተነሳ እንግዲህ እስራኤል በሰሜናዊ ክፍል በ922 በ722 ይቅርታ በ922 ያው ለሁለት የተከፈሉበት ነው። ከ200 ዓመት በኋላ በአሦራውያን እጅ ወድቀዋል፣ ተማርከዋል። ከዛ በኋላ እንደጠፉ ቀርተዋል ብለናል። ብዙ አልተሰበሰቡም። የይሁዳው ክፍል ደግሞ እንደገና ብዙ ሳይቆይ ከ300 ዓመት በኋላ ደግሞ እነሱም እንደዚሁ ተማርከዋል በባቢሎን። የደቡብ ክፍል ግን ያው ተመልሰው መጥተው ቤተ መቅደሱን አንጸዋል። ኢየሩሳሌምን ቅጥሯን የፈረሰውን ቅጥር እንደገና አንጸዋል በነ ነህምያ በነ ዕዝራ ዘመን ብለናል እና ይሄ እንግዲህ በዚህ ዘመን ውስጥ ያሉትን ነቢያትን ነው የምንመለከተው። የነቢያቱን አከፋፈል ባለፈው ጊዜ አንስተናል። በፋርስ የግዛት ዘመን፣ በግሪክ ዘመን እንግዲህ የነበረውን ታሪክም ከተመለከትም በኋላ ነቢያቱን በየዘመን በየጽሁፋቸው ስፋት፣ ይዘት በነበሩበት ቦታ እየከፋፈልን አይተናቸዋል እና የቃል የጽሁፍ ነቢያት፣ አበይት፣ ደቂቅ የሚለውን አከፋፈል አይተናል። ሌላው ምናልባት ያው ነቢያቱ በየትኛው ቦታ ላይ በዋናነት እንዲያገለግሉ መልእክት እንዲናገሩ ተልከዋል በሚለው ደግሞ ካየን የይሁዳ የሰማርያ እና የባቢሎን ወይም በምርኮ ጊዜ የነበሩ ነቢያት ብለን ከፋፍለን አይተናቸዋል። በዘመን ደግሞ በዋናነት ያው የእስራኤል ይሄ በዘመነ ነቢያት ካለው ታሪክ ውስጥ ዋናው ታሪክ እንግዲህ የባቢሎን ምርኮ ነው። ባለፈውም ሰፋ አድርገን ተመልክተነዋል። ስለዚህ ከባቢሎን ምርኮ በፊትና በኋላ እንዲሁም በምርኮ ጊዜ የነበሩ ነቢያት ብለንም እንከፍላቸዋለን።
እንግዲህ ባለፈው ጊዜ የነቢዩ ኢሳያስ መጽሐፍ አይተናል። ብዙ ነገረ ክርስቶስን የሚናገር ደረቅ አዲስ ተብሎ የሚጠራ በጣም ሰፊ ብዙ ትምህርት የያዘ በይዘቱም እንግዲህ ከአበይት ነቢያት ነቢዩ ኢሳያስ የሚመደበውም አንዱ በዛ ነው ብለናል። እና እንግዲህ ነቢዩ ኢሳያስ ከምርኮ በፊት ከነበሩት ነቢያት መካከል ነው። በዚህ ጊዜ እንግዲህ ያው በ740 ቅድመ ልደተ ክርስቶስ ጀምሮ የነበረ ነቢይ ነው። ስለ ጌታችን ስለ ኢየሱስ ክርስቶስም ብዙ ትንቢቶችን በዛው በውስጡ መጽሐፉ ይዟል ብለናል። እና ሌላው ምንድነው እንግዲህ ይዘቱንም በዝርዝር ተመልክተናል። ድጋሚ ወደዛ አንመጣም። በውስጡ ከያዛቸውም ስለ ክርስቶስ ከሚናገሩት ትንቢቶች የተወሰኑትን አንስተን ባለፈው ተነጋግረናል። እንግዲህ ያቆምነው ትንቢተ ኢሳያስን ተመልክተን ነው። ዛሬ ከዛው እንቀጥላለን። እንግዲህ በአጠቃላይ በዚህ ምስል ላይም እንደምናየው ቅድም ያነሳነው ሶስቱ ነገስታት አሉ። ከዛ በኋላ የተከፋፈለው መንግስት አለ። የእስራኤል ሁለት መንግስታት አሉ፣ ሰሜኑና ደቡብ ክፍል። ነቢያቱ አሁን ያው በአብዛኛው የነበሩበትንም ዘመን ስናነሳ አብረን በዚህ እገሌ የሚባለው ንጉስ በነገሰበት ዘመን እየተባለ ስለሚነሳ የነበሩበትን ዘመን ከነገስታቱ ጋር ጎን ለጎን የሚያሳይ ምስል ነው። እና ያው እንግዲህ እነ ኤልያስ እነ ነቢዩ ኤልሳ ቀደም ብሎ የነበሩ ነቢያት ናቸው። ያው እነዚህ ጽሁፍ ያልጻፉ የቃል ነቢያት ናቸው። ከዛ ቀጥሎ የምናገኘው ነቢዩ ዮናስን ነው። ነቢዩ ዮናስ ያው የተላከው ከሌሎቹ በተለየ ሁኔታ ወደ አህዛብ ሀገር ወደ አሦራውያን ዋና ከተማ ወደ ነነዌ ነው። ከዛ በኋላ ደግሞ ያሉትን እንግዲህ አሁን ዛሬ የምንመለከታቸው ነቢያት እናያለን። እነ አሞጽ፣ እነ ሆሴ፣ እነ ኢሳያስ፣ እነ ነቢዩ ሚክያስን እናገኛለን። እነዚህ ነቢያት ሁለቱም መንግስታት በነበሩበት ጊዜ የነበሩ ነቢያት ናቸው። የሰሜኑም ክፍል ገና በ722 በአሦራውያን ሳይማረኩና ሳይበተኑ ሳይጠፋ የነበሩ ነቢያት ናቸው። እነዚህ ነቢያትም በዋናነት በትንቢት መጽሐፋቸውም የሚናገሩት አሁን ስለሚመጣው ጥፋት ነው። እግዚአብሔር ለአሕዛብ አሳልፎ እንደሚሰጣቸው፣ ስም አጠራራቸው እንደሚጠፋ፣ የእግዚአብሔር ፍርድ እንደደረሰ በእስራኤልም ዙሪያ ባሉት አሕዛብ ላይ እግዚአብሔር ቁጣውን የሚያመጣበት ጊዜ እንደደረሰ ለማስጠንቀቅ የንስሐ ጥሪንም ለመጥራት የተላኩ ነቢያት ናቸው እና በትንቢት መጽሐፋቸው ላይ እነዚህ እናገኛለን። በተለይ ከነቢዩ ከአሞጽ ከነ ሆሴዕ በኋላ ያሉት ነቢያት ማለት ነው። ያው ነቢዩ ዮናስ በተለየ ሁኔታ ወደ ነነዌ ነው የተላከው። ወደ ነነዌ ከተማ ነው የተላከው። ያው በጾመ ነነዌ ጊዜ በደንብ በስፋት ታሪኩን የምንማረው ታሪክ ነው። ሌላው ያው ከዚሁ ምስል ላይ የምናየው በአንድ ዘመን ላይ የነበሩት ነቢያት እነማን ናቸው የሚለውንም ያሳየናል ማለት ነው። ይሄ ምስል ለምሳሌ አሁን አሞጽ፣ ሆሴዕ፣ ሚክያስ እና ኢሳይያስ በአንድ ዘመን ነበሩ። በአንድ ዘመን የነበሩ ነቢያት ናቸው። በአንድ አካባቢ የነበሩ ነቢያት ናቸው። ስለዚህ እግዚአብሔር እንግዲህ ምን ያህል ሕዝቡን ይጠብቅ እንደነበር አሁን እነዚህም ሁልጊዜ ስማቸው ሲጠቀስ መጻሕፍቶቻቸው ሲነበቡ የምንሰማቸው ነቢያት እንግዲህ በአንድ አካባቢ ራሱ ያው 3 4 ነቢያትን እያስነሳ ይገስጽ ያስተምር እንደነበረ እናያለን ማለት ነው። እና ይህን ሁሉ አልሰማ ብለው ነው እስራኤላውያን ያሁሉ ጥፋት የመጣባቸው። ሰሜኑ በአሦራውያን፣ ደቡቡ በባቢሎናውያን እንዲማረኩ የሆነው የእነዚህን ሁሉ ነቢያት ተግሳጽ ባለመቀበላቸው ነው። ባለፈው እንዳነሳ ነው እግዚአብሔር ማስቀድሞ እንደተናገረው እንግዲህ በነቢይ በኩል እግዚአብሔር ሳይናገር ሳይገስጽ ምንም አይነት ነገር እንደማያመጣ ተጽፎ እናያለን። እና እነዚህ ነቢያትን አስቀድሞ የላከው ያው የሚመጣውን ጥፋት እስራኤላውያን አስቀድመው እንዲያውቁ ወደ ንስሐ እንዲቀርቡ ነበር። ያው አልተጠቀሙበትም። እንግዲህ በቀጣይ ስንመለከት ደግሞ አሁን ከዚህ በኋላ አሁን የሰሜኑን መንግስት አናገኘውም። ምክንያቱም በአሦራውያን ፈርሷል፣ ጠፍቷል ማለት ነው።
ከዛ በኋላ የደቡቡ ክፍል ደግሞ እስከተወሰነ ጊዜ ድረስ ይቀጥላል። እስከ እንግዲህ በባቢሎን እስከተማረኩበት እስከ 587 አካባቢ ድረስ ያው ቀጥሎ ደግሞ በአንድ ዘመን አካባቢ ደግሞ እነ ነቢዩ ናሆም እነ ሶፎንያስን እነ ኤርሚያስን እናገኛለን ማለት ነው። እና እነዚህ ነቢያት ደግሞ እየላከ የደቡቡን ክፍልም እግዚአብሔር ያው ይገስጽ ያስተምር ነበረ። አሁንም ያው የእነዚህ ነቢያት ጩኸት የእነዚህ ነቢያት ትምህርት ስላልተሰማ በባቢሎናውያን ተማርከዋል። 70 ዘመን በምርኮ ከተጋዙ በኋላ እንዲያው ባለፈው በስፋት እንዳነሳ ነው እንደገና ተመልሰው ቤተ መቅደሳቸውን ሀገራቸውን እንዲያንጹ ሆነዋል። በምርኮ ጊዜ የነበሩ እነ ሕዝቅኤል እነ ዳንኤል አሉ። የባቢሎን ምርኮ ነቢያት የምንላቸው ማለት ነው። አብረው ባቢሎን ድረስ ወርደው ከህዝቡ ጋር አብረው የተማረኩ ነቢያት ማለት ነው። ከዛ በኋላ ከምርኮ ከተመለሱ በኋላ ደግሞ የነበሩ ነቢያት አሉ። እነ ዘካርያስ እነ ሐጌ እነ ሚልክያስ አሉ። እንግዲህ ነቢዩ ኢዩኤል በእርግጥ ያው የዘመናዊው የመጽሐፍ ቅዱስ ጥናት ዘመኑን ወደዚህ ወደኋላ ገፍቶ በጣም በመጨረሻ የተጻፈ የትንቢት መጽሐፍ ነው የሚል ምልከታ አሁን ሞደርን ቴዎሎጂ የዚህ አይነት ምልከታ ስላለው ነው ወደ ታች ተጽፎ የምታገኙት። በእኛ ቤተክርስቲያን ግን ያው ዘመኑ እንዲያውም ከፍ ያለ ከነ ኢሳያስ ጋራ ከሁለት የሰሜኑም ክፍል ከመማረኩም በፊት የተነሳ ነቢይ ነው። እሱም በኋላ በቦታው እናየዋለን፣ እንመለከተዋለን። እንግዲህ በአጠቃላይ እነዚህ ምስሎች ምንድን ነው ይሄ በዘመነ ነቢያት የነበረውን የነገስታቱን ፍሰት እንዲሁ ደግሞ ነቢያቱ በምን ጊዜ ነበሩ የሚለውን በምስል ደረጃ የሚያሳይ አእምሯችን ላይ እንዲቀረጽ የሚያደርግ ነው። ዘመኑንም እንድንመለከት የሚያደርገን ነው። ይሄ ነገስታቱ የነበሩበት ዓመት እስራኤልን ወይንም ደግሞ የይሁዳን መንግስት የገዙበት ዘመን እዚሁ ምስል ላይ ተቀምጦ ታገኙታላችሁ ማለት ነው። ስለዚህ አሁን ነቢያቱም የነበሩበትን ዘመን ከዚሁ አኳያ አብረን ማየት እንችላለን ማለት ነው። ለምሳሌ አሁን አሞፅን ብናነሳ በኢዮርብዓም ዳግማዊ ኢዮርብዓም በሁለተኛው ኢዮርብዓም ዘመን የነበረ ነው። እንግዲህ ያ ንጉስ ደግሞ ያው በእስራኤል መንግስት ወይም ሰሜናዊው ክፍል ላይ ከ793 እስከ 753 ድረስ የገዛ ነው። ስለዚህ ነብዩ የነበረበት ዘመን በዛው አካባቢ ነው የሚለውን ነገር ከዚሁ ላይ እንወስዳለን ማለት ነው። መልካም እንግዲህ ምናልባት በመግቢያውም ላይ የተመለከትነውን አሁን ወደፊት የምናየው ነገር በምስል ጠቅልል አድርጎ ስለሚያሳየን ነው እነዚህን ሁለት ገጾች ያየነው። እንግዲህ አሁን መጽሐፍ ቅዱስ ላይ ባሉበት ተራ ሳይሆን ምናልባት ያው ለማጥናት እንዲመቸን አድርገን ነው ነቢያቱን በተራ በተራ የምናነሳው። ቀጥለን የምንመለከተው ነቢዩ አሞፅን ነው ወይም እሱ የጻፈውን የትንቢት መጽሐፍ ነው። አሞፅ በዕብራይስጥ አማስ ማለት ሸክም ማለት ነው። እና አሁን እነዚህ ነቢያት ነቢዩ አሞፅ እንግዲህ የነበረበት ያው በተለይ ከነ የጽሁፍ ነቢያት ከተነሱበት ጊዜ በኋላ እንግዲህ በመጀመሪያው ቀድሞ የምናገኘው ነው በዘመን ማለት ነው። ያው የተጠራው በጣም ከዝቅተኛ ስራ ነው፣ ከበግረኝነት የሾላ ፍሬ ከመልቀም የተጠራ ነው። ይህንንም በዛው በመጽሐፉ ላይ ራሱ ሲናገር እናየዋለን። በትንቢተ አሞጽ ምዕራፍ 7 ቁጥር 14 ላይ እናገኘዋለን። ያው እንግዲህ የነበረበትን ዘመን ስንመለከት የነበረው በእስራኤል ለሁለት ሳይከፈሉ በፊት ነው፣ ከምርኮ በፊት የነበረ ነው። እንዲሁም የሰሜኑም ክፍል በአሦራውያን ሳይገዙ በፊት የነበረ ነቢይ ነው ማለት ነው። ስለዚህ ከምርኮ በፊት የነበረ ነው። በይሁዳ ንጉስ በኦዝያን እና በእስራኤል ንጉስ በኢዮርብዓም ሁለተኛ ዘመን የነበረ ነቢይ ነው ማለት ነው። በዋናነት የተላከው ያው ሰማሪያ የምንለው ያው የሰሜኑ ክፍል ዋና ከተማ ነች ሰማሪያ። ኢየሩሳሌም የደቡቡ የይሁዳ ዋና ከተማ እንደሆነችው ማለት ነው። ስለዚህ የሰማሪያ ነቢይ ነው። በሰማሪያ ወይም ለሰሜኑ መንግስት ለአስሩ ነገድ የእግዚአብሔርን ቃል እንዲያስተላልፍ የተላከ ነው። ለምን ያው ቅጣታቸው ቀድሞ የሚመጣው ያው የሰሜኑ ክፍል ነው ቅድም እንዳየነው።
ስለዚህ እንግዲህ ያው የተበተኑት በ722 ነው ብለናል እና ከ30 ዓመት በፊት ቀድሞ የተላከ ነቢይ ነው ማለት ነው። ከነቢዩ ሆሴ ጋራ በተመሳሳይ ጊዜ የነበረ ነው። ያው በምስሉም ላይ ቅድም አይተነዋል። እንግዲህ በዘመኑን ካየነው ደግሞ በልጅነቱ እነ ነቢዩ ኤልሳ እና እነ ነቢዩ ዮናስ ከነበሩበት ዘመን ጋራም ይገናኛል። ያው እሱ ልጅ እየነበረ እነዚህ ነቢያት ነበሩ፣ ቅድም በምስሉም ላይ እንዳያችሁት ማለት ነው። ቆይቶ ደግሞ ኋላ ላይ እነ ኢሳያስን በእርጅናው ዘመን ደግሞ እነ ኢሳያስን እነ ሚክያስን በእነሱ ዘመን ከእነሱ ዘመን ጋራም ነበረ ማለት ነው። በዚህ መጽሐፍ ውስጥ እንግዲህ በጣም በተደጋጋሚ የምናየው ምንድን ነው? የእግዚአብሔርን ፍርድ ነው። ያው ነቢያቱ አንዱ የተላኩት ለመገሰጽ ነው ብለናል እና እግዚአብሔር የሚፈርድበት እግዚአብሔር የሚቀጣበት ጊዜ እንደደረሰ ለመናገር የተላኩ ናቸው ብለናል እና ስለዚህ በአጠቃላይ አሁን ስማቸውን እየጠቀሰ አሞጽ ስማቸውን እየጠቀሰ በእስራኤል ዙሪያ ያሉትን አሕዛብን የአሕዛብ ከተሞችን የአሕዛብ ሀገሮችን በስም እየጠቀሰ የእግዚአብሔር ፍርድ ለእያንዳንዱ ሀገር ምን እንደሆነ በስፋት ይናገራል። በምዕራፍ 1 እና 2 በዚህ ክፍል ውስጥ ያው የእስራኤል ጎረቤት ሀገሮችን የእስራኤል ጠላቶችን በጠቅላላ እያነሳ ፍርዳቸው የእግዚአብሔር ፍርድ ለእነሱ ምን እንደሆነ ነግሯቸዋል። ከዚህ ከፍርድ ውስጥ እስራኤልም አሉበት። ስለዚህ የእስራኤልን ፍርድ ደግሞ ስለ ይሁዳ ፍርድም በእስራኤል ላይም ስለተነገረው ፍርድ ደግሞ ይናገራል ማለት ነው። የደቡቡንም የሰሜኑን ክፍል እግዚአብሔር ምን ያህል እንዳዘነ ምን ያህል ሊቀጣቸው እንደሆነ ያው ፍርዱን ተናግሯል ማለት ነው። አስቀድሞ ትንቢት ተናግሯል ስለ ጥፋታቸው ስለሚመጣው ጥፋት። በነቢያት ትንቢት መጽሐፍ ውስጥ የምናገኘው እንግዲህ ይሄ በአብዛኛው ቅድም እንዳልነው የእግዚአብሔርን ቁጣ የእግዚአብሔርን ተግሳጽ ሊመጣባቸው ካለው ጥፋት እንዲድኑ የንስሐ ጥሪ ነው እና ይህ ብቻ ሳይሆን ግን መጽሐፍቶቻቸው ሁል ጊዜ በተለይ በብዛት የሚጨርሱት የሚገባደደው ተስፋ በመስጠት ነው እና በመጨረሻ የሚመጣውን ተስፋ ይናገራሉ። ከዚሁ ጋር አሁን ደግሞ ተያይዞ የሰው ልጆችን ወደ ዘላለም መንግስቱ የሚያደርሰውን ክርስቶስን ደግሞ ይገልጡታል ማለት ነው እና የመጨረሻው ተስፋ የመጨረሻው ሰላም የመጨረሻ የሰው ልጆች ድህነት ከባቢሎን ምርኮ መመለስ አይደለም፣ በነፍስ ከተሰደድንበት ከሲኦል መመለስ። ስለዚህ ስለ ስጋ ሚጠት ስለሚጠተ እስራኤል ብቻ ሳይሆን ስለሚጠተ ነፍስ በነፍስ ስለሚደረግልን መመለስም አብረው አያይዘው ስለ ጌታችን ስለ ኢየሱስ ክርስቶስ ይናገራሉ ማለት ነው። ስለዚህ በአብዛኛው ያው ይዘታቸው የነቢያት ትንቢት በዚህ መንገድ ነው። የእግዚአብሔር ተግሳጽ አለ፣ የንስሐ ጥሪ አለ፣ የመዳን ተስፋ አለ። ከዚሁ ጋር ደግሞ በተያያዘ በውስጥ ደግሞ ስለ ጌታችን ስለ ኢየሱስ ክርስቶስ መምጣት የሰው ልጅ በተስፋ ስለሚጠብቀው ስለመጨረሻው አዳኝ ስለ መሲሁ ይገልጣሉ ማለት ነው። ስለዚህ ስለ ስጋ ድህነት በስጋ ስለሚደርስባቸው ስለ እስራኤል መቅሰፍት ቅጣት ብቻ ሳይሆን በነፍስ ስለደረሰብን መከራና ከዛ ደግሞ መከራ ስለሚያድነን ስለ ወደተኛው አዳኝ ስለ ጌታችን ስለ ኢየሱስ ክርስቶስ ይናገራሉ ማለት ነው እና ያው 9 ምዕራፎች ያሉት የትንቢት መጽሐፍ ነው። ቅድም እንዳነሳ ነው ምዕራፍ 1 እና ምዕራፍ 2 በእስራኤል እና በጎረቤት የአሕዛብ ሀገሮች ላይ ስለሚደረገው የእግዚአብሔር ፍርድ ይናገራል። ከምዕራፍ 3 እስከ ምዕራፍ 8 እስራኤል የዚህ የቀረበላቸውን የንስሐ ጥሪ ስላልተቀበሉ በምዕራፍ 1 እና በምዕራፍ 2 የተነገረው የእግዚአብሔር ፍርድ የእግዚአብሔር ተግሳጽ የእግዚአብሔር ቁጣ እንደሚመጣባቸው እንደሚደርስባቸው ይናገራል ማለት ነው እና ምዕራፍ 9 ያው ቅድም እንዳልነው ስለመጨረሻው ተስፋ ይናገራል ማለት ነው። እንግዲህ ያው ትንቢት አሞጽ ይህንን ይመስላል። በትንቢት አሞጽ ውስጥ ከተነገሩት እንግዲህ ስለ ክርስቶስ ከተነገሩት ትንቢታት እንደው በትንሹ አንድ ሁለቱን ለማንሳት ያህል በምዕራፍ 8 ቁጥር 9 ጀምሮ ስናነብ ምን የሚል እናገኛለን? እንደዚህ ይላል። ከቁጥር 8 በውኑ ምድሪቱ ስለዚህ ነገር አትናወጥምን? በእርሷም የሚኖር ሁሉ አያለቅስምን? ጦርነት እንደ ወንዝ ይፈሳል፣ እንደ ግብፅም ወንዝ ይሞላል፣ ደግሞም ይወርዳል። በዚያም ቀን ፀሐይ በቀትር ይገባል ይላል ጌታ እግዚአብሔር።
ብርሃንም በምድር ላይ በቀን ይጨልማል። ዓመት በዓላችሁን ወደ ልቅሶ ዝማሬያችሁንም ወደ ዋይታ እለውጣለሁ ይላል እግዚአብሔር። እንግዲህ አሁን ይሄ በጊዜው ስለሚደርሰው መከራ ብቻ የሚናገር ሳይሆን በውስጥ ደግሞ ምስጢሩ ደግሞ ዋናው ወርቁ ደግሞ ምንድነው? ጌታችን ኢየሱስ ክርስቶስ በዕለተ ዓርብ ሰውን ለማዳን በተሰቀለ ጊዜ በቀትር ፀሐይ እንደምትጨልም እና ያው በጌታችን ኢየሱስ ክርስቶስ በተሰቀለበት በዕለተ ዓርብ የሆነውን ነገር አስቀድሞ በትንቢት ሲናገር እናየዋለን ማለት ነው። ምዕራፍ 9 ቁጥር 11 ላይ እንግዲህ ስለሚመጣው በጌታችን በኢየሱስ ክርስቶስ የመጨረሻው ክፍል ማለት ነው። የትንቢቱ የመጨረሻ ክፍል ተስፋውን በሚናገርበት ቦታ ላይ ሁልጊዜ ቅድም እንዳልነውም ያው የነቢያት የመጨረሻው ተስፋ ምንድን ነው? ለጊዜው ሚጠተ እስራኤል ከባቢሎን መመለስ፣ ፍጻሜው ግን ሁልጊዜ ዋናው ተስፋ በነቢያቱ ትንቢት የሚገለጠው ተስፋ ምንድን ነው? የክርስቶስ መምጣት። እንግዲህ የሚታደሰው የዳዊት መንግስት አለ ለጊዜው። ኋላ ግን ቅድም ባለፈው ስለ ዳዊት መንግስትም አንስተናል እና በጌታችን በኢየሱስ ክርስቶስ ደግሞ የምትመሰረተው የዘላለም መንግስቱ መንግስተ ሰማያትን ደግሞ በተስፋ እንድንጠብቅ የሚያደርገን ነው ማለት ነው። በምዕራፍ 9 ቁጥር 11 ላይ በዚያ ቀን የወደቀችውን የዳዊትን ቤት አነሳለሁ፣ የተናደውን ቅጥሯን እጠግናለሁ፣ የፈረሰውንም አድሳለሁ፣ እንደ ቀድሞውም ዘመን እሰራታለሁ። ይኸውም የቀሩ ሰዎችና ስሜም የተጠራባቸውን አሕዛብ ሁሉ ይፈልጉ ዘንድ ነው ይላል እና አሁን ይህንን ያው ሐዋርያትም እንደዚህ ያሉትን የነቢያት ትንቢት በእርግጥ አሁን በሐዲስ ኪዳን እየተረጎሙ መፈጸማቸውን በዛ አሁን ነቢያቱ በምስጢር ይገልጡት የነበረው የክርስቶስን መምጣት እንደሆነ ያው በዋናነት መጀመሪያ ያስተማሩን ራሳቸው ሐዋርያት ናቸው። እንግዲህ በሐዲስ ኪዳን መጻሕፍት ውስጥ ስንመለከት እንደዚህ በብሉይ ኪዳን ተገልጠው የነበሩትን የትንቢት ቃላት እያመጡ የሚገልጹልን እንግዲህ የሐዲስ ኪዳን ደግሞ መምህራን ሐዋርያት ናቸው። ለምሳሌ ቅዱስ ያዕቆብ በዚህ በሐዋርያት ሥራ ምዕራፍ 15 ላይ እነርሱም ጸጥ ባሉ ጊዜ ያዕቆብ መልሶ እንዲህ አለ ይላል። ወንድሞች ሆይ ስሙኝ፣ ስምዖንም እግዚአብሔር አስቀድሞ አሕዛብን ይቅር እንዳላቸውና ከውስጣቸውም ለስሙ ሕዝብን እንደመረጠ ተናግሯል። በዚህም መጽሐፍ እንዲህ ብሎ እንደተናገረ የነቢያት ቃል ይሰማል ይላል። ከዚህም በኋላ የወደቀችውን የዳዊትን ቤት መልሼ እሠራታለሁ፣ ፍራሿንም አድሳለሁ፣ የቀሩት ሰዎችና ስም የተጠራባቸው አሕዛብ ሁሉ እግዚአብሔርን ይፈልጉ ዘንድ ይላል። ይህንን የሚያደርግ እግዚአብሔር ከጥንት ጀምሮ ስለ ሁሉ በእግዚአብሔር ዘንድ የታወቀ ነው ብለው አሁን እንግዲህ ቅዱስ ያዕቆብ በዚህ በሐዋርያት ሥራ ምዕራፍ 15 ላይ የመጀመሪያውን የሐዋርያት ጉባኤ ባደረጉበት ላይ ያደረገውን ንግግር አሁን ያንን ንግግር ሲናገር ሐዋርያው ከየት ነው የጠቀሰው? ከዚህ ከትንቢተ አሞጽ ነው የጠቀሰው። በዛ በትንቢተ አሞጽ ላይ የተነገረው ትንቢት ዛሬ በጌታችን በኢየሱስ ክርስቶስ መፈጸሙን ገልጦልን እናያለን ማለት ነው። ስለዚህ ያው ቅድም ከታሪክ አኳያ የነቢያትን ትንቢት ስንመለከት እንደው ለጊዜው የተነገረ ብቻ ንግግር እንዳልሆነ በውስጡ ደግሞ በጌታችን በኢየሱስ ክርስቶስ ስለሚሆነው ስለሚፈጸመው ነገር ነቢያቱ አስቀድመውም ይናገሩ እንደነበረ እግዚአብሔር መንፈስ ቅዱስ በገለጠላቸው መንገድ ይናገሩ እንደነበረ እንድናስተውለውን በጣም ጥሩ ትንቢተ አሞጽ ይህንን ይመስላል። ቀጣዩ የምንመለከተው ያው በዛው የዘመን ጓደኛሞች ከነበሩት ከዛው ከእሱ ጋር አብሮት ከነበረው ነቢዩ ሆሴን ነው። ሆሴ የስሙ ትርጓሜ ድህነት ማለት ነው። ያው ቅድም እንዳነሳ ነው በዘመኑ ተመሳሳይ ዘመን ነው። በዳግማዊ ኢዮርብዓም ዘመነ መንግስት በሰማሪያ የነበረ ነቢይ ነው። ትንቢቱን በ750 ቅድመ ልደተ ክርስቶስ አካባቢ ተናግሮታል። አሁንም ይሄ ነቢዩ ሆሴ የነበረው የሰሜኑም የደቡብም ክፍል በአሕዛብ ሳይማረኩ እስራኤል ሳትፈርስ ነው እና ይሄ በተለይ ከዳዊት መንግስት እስከ 722 ዓመት ድረስ የነበረው ዘመን በጣም ጨለማ ዘመን ነው። ባለፈውም መጽሐፍተ ነገሥትን ስንመለከት አይተነዋል እና በጣም በጣት ከሚቆጠሩ ጥቂት ነገስታት በስተቀር የተነሱት ነገስታት ሁሉ በእስራኤል በተቀደሰችው ሀገር ላይ
ጣዖት እያቆሙ ጣዖት ያስመልኩ እንደነበረ፣ በእስራኤል ክፋት ርኩሰት ይደረግ እንደነበረ፣ እስራኤል ከአሕዛብ ሀገር የማትለይ ሀገር እንደነበረች፣ ለእግዚአብሔር ቃል ኪዳን እንዳልታመኑ አንስተናል እና እያንዳንዱ የሚነሱት ከአንዱ ቀጥሎ የሚመጣውም ቀጣዩም ንጉሥ ራሱ ያው ሁሉም ብዙ በደል ብዙ ኃጢአት እንደፈጸሙ ያንን አይተናል እና ይሄ ጨለማ ዘመን ነው። እነዚህ ነቢያት የተነሱት በዚህ በጣም አስቸጋሪ በነበረው ዘመን ነው እና በእስራኤል ውስጥ ርኩሰት ኃጢአት ይሰራ በነበረበት ነገስታቱ ያው በትእዛዝ እነሱ ፈቅደው ህዝቡን ያሳቱበት ዘመን ነው እና በዛ ዘመን ላይ ከነበሩት ነቢያት ነው እና ለዛ ነው ያው በሰሜን ክፍል ነግሶ ለነበረው ንጉሥ በዘመኑ ለነበሩት ነገስታት ይናገራሉ ማለት ነው። እግዚአብሔር ነገስታቱን እንዲገስጹ ህዝቡን እንዲገስጹ የላካቸው መልእክተኞች ስለሆኑ በትንቢተ ሆሴዕ ላይ አንድ ትንሽ ያው እግዚአብሔር በጣም እንደው እስራኤልን ለማስተማር እስራኤልን ለመመለስ እንዲሁም ነቢዩ ሆሴዕ ምሳሌያዊ ትምህርት ምሳሌያዊ ተግሳጽ እንዲሆን አመንዝራ ሴት ጎሜር የምትባል አመንዝራ ሴት እንዲያገባ እና በዛ ምሳሌ እስራኤልን እንዲገስጽ አድርጎታል እና በትንቢተ ሆሴዕ በምዕራፍ 1 በምዕራፍ 2 በምዕራፍ 3 ይህንን ታገኛላችሁ እና የነቢዩ የሆሴዕ ተግሳጽ ትምህርት በዚህ በጋብቻ ከወሰዳት አመንዝራ ከነበረችው ሴት ምሳሌያዊ ተግሳጽ ነው የሚሰጠው ማለት ነው ከምዕራፍ 1 ጀምሮ። ስለዚህ ምንድነው አሁን ለምሳሌ በዚህ በምዕራፍ 3 ላይ ስንመለከት እንደዚህ ይላል። እግዚአብሔርም የእስራኤል ልጆች ወደ ሌሎች አማልክት ቢመለሱና የዘቢብ ጥፍጥፍን ቢወስዱ እንኳን እግዚአብሔር እንደሚወዳቸው ይላል። አሁን እግዚአብሔር በዚህ ክፉ በነበረበት ዘመን ላይ እንደዛ ባለ በጣም ድንቅ በሆነ አምላካዊ ኃይል ከጠላቶቻቸው አድኖ ጠላቶቻቸውን አጥፍቶ ለአባቶቻቸው የሰጠውን የገባውን ቃል ኪዳን ፈጽሞላቸው የተስፋይቱን ምድር አውርሷቸው ይህን ሁሉ ካደረገላቸው በኋላ አሁንም ቢክዱት እንኳን እግዚአብሔር አሁንም ይወዳቸው እንደነበረ እንደው ትምህርት እንዲሆን ነው እግዚአብሔር እንደዚህ ያደረገው። አያችሁ ምንድን ነው የሚለው? የእስራኤል ልጆች ወደ ሌሎች አማልክት ቢመለሱ የዘቢብ ጥፍጥፍን ቢወዱ እንኳን እግዚአብሔር እንደሚወዳቸው አንተም ክፋትና ዝሙት ያለባትን ሴት ውደድ ይለዋል ነቢዩ ሆሴዕ ማለት ነው። እና ይቺ ጎሜር ነች፣ ያው አመንዝራ የነበረችው ሴት ነች። አንተም ክፋትና ዝሙት ያለባትን ሴት ውደድ አለኝ፣ እኔም በ15 ብርና በአንድ ቆሮስ መስፈሪያ ተኩል ገብስና በአንድ ፊቀን ወይን ተወዳጀኋት ይላል። ከእኔ ጋራ ብዙ ወራት ተቀመጪ፣ አታመንዝሪም፣ ሌላ ሰውንም አታግቢ፣ እኔም ከአንቺ ጋር እኖራለሁ አልኳት። የእስራኤል ልጆች ያለ ንጉሥና ያለ አለቃ ያለ መስዋዕትና ያለ ምጽዋዕ ያለ ካህንና ያለ ራእይ ያለ ኤፉድና ያለ ተራፊም ብዙ ወራት ይቀመጣሉና። አሁን እግዚአብሔር የይሁዳን ምድር በባቢሎናውያን ሲያስማርክ ሀገራቸው እንደሚጠፋ መቅደሳቸው እንደሚፈርስ ካህናቶቻቸው ሁሉ እንደሚማረኩ ያችን ሀገር ያለ መስዋዕት ያለ ካህናት ባዶውን እንደሚያደርጋት ያው ይናገራል። እና እንደዚህ አይነት መቅሰፍት እንደዚህ አይነት ታላቅ ቅጣት እየመጣብን ነው እና ከእኔ አትሂጂ አብረሽ ከእኔ ጋር ሁኚ አልኳት ይላል። እና አሁን ምንድነው እግዚአብሔር እስራኤልን የገሰጸበት ነው እና ከዚያም በኋላ የእስራኤል ልጆች ተመልሰው አምላካቸውን እግዚአብሔርን እና ንጉሳቸውን ዳዊትን ይፈልጋሉ። በኋለኛውም ዘመን እግዚአብሔርንና ቸርነቱን ያስቡታል ይላል እና ያው ተግሳጹን ከሁል ጊዜ ቅድም እንዳለው በነቢያት መጽሐፍ ውስጥ ምን አለ? ተግሳጽ አለ፣ ቁጣ አለ፣ የእግዚአብሔር መቅሰፍት አለ፣ ደግሞ ተስፋ አለ እና የመዳን ተስፋ አለ። ተመልሰው ደግሞ እግዚአብሔር እንደሚፈልጉትም ያው ይናገራል። ስለዚህ አሁን በዚች ሴት ምንድነው በአመንዝራ ሴት ያች በጎሜር የተመሰለችው ማነች? እስራኤል ነች። እስራኤል ነች። ያቺ ሴት አመንዝራ ሴት ነች። በአንድ ወንድ ማትረጋ ሴት ነች። እና እስራኤልም አሁን ጣዖት የተለያዩ የአሕዛብን ጣዖት መፈለጋቸው እንደ አመንዝራነት ተቆጥሮባቸዋል። እግዚአብሔር ያሳጣቸው እግዚአብሔር ያጎደለባቸው ነገር ሳይኖር እግዚአብሔርን ትተው ሌሎች አማልክትን ስለተከተሉ ይሄ ምን ሆኗል?
አመንዝራነት ተብሏል። ከእግዚአብሔር ሌላ ሌሎች አማልክትን ስለፈለጉ የአመንዝራ ሴት እንግዲህ ከባሏ ሌላ ሌሎች ወንዶችን የምትፈልግ ሴት ነች እና እስራኤልም ልክ ያንን ስላደረጉ አመንዝራ ተብለዋል እና በጎሜር ተመስለዋል። ሆሴ ደግሞ የእግዚአብሔር ምሳሌ ነው እና እኔ እስራኤል ቢበድሉ የሌሎች አማልክትን እንኳን ቢከተሉ እንደምወዳቸው የኔን ፍቅር ታሳይ ዘንድ አንተ ምንድን ነው ያለው? እቻ መንዝራይቱን ሴት ውደዳት፣ ሚስት አድርገህ ውሰዳት ብሎ እግዚአብሔር ሲናገር እናያለን። እና ያው በዚህ መጽሐፍ ውስጥ አንዱ የምናየው ምንድነው? ትልቁ ነገር ምንድነው? የእግዚአብሔርን ታማኝነት፣ የእስራኤልን ደግሞ አለመታመን፣ የእስራኤልን ደግሞ አመንዝራነት፣ የእግዚአብሔርን ፍቅር፣ የእስራኤልን ደግሞ በደል ነው የምናየው በዚህ መጽሐፍ ውስጥ እንግዲህ የምንመለከተው እና በዚህ መንገድ የቀረበ ነው የሆሴዕ ትንቢት ማለት ነው። እና በመጽሐፉ ላይ እንግዲህ ነቢዩ ሆሴዕ ያው ይህንን ይዘት ያለውን ነው የሚያስተምረን። እንግዲህ ከምዕራፍ 1 እስከ ምዕራፍ 3 ቅድም እንዳነሳ ነው የእስራኤል ሕዝብ አምላካቸውን ትተው ጣዖት በማምለካቸው ምክንያት ያው በሆሴዕ እና በዘማዊቷ ሴት ምሳሌነት ትምህርት ያስተማረበት ክፍል ነው ብለናል። ከዛ በኋላ ያሉት ምዕራፎች ከምዕራፍ 4 እስከ ምዕራፍ 6 እንግዲህ በዚህ ክፍል ያው ካህናቱም ሕዝቡም በኃጢአታቸው ምክንያት የመጣባቸውን ወቀሳ ነው የሚያሳየን እና አሁን ብዙ ኃጢአታቸው በዚህ ቦታ ላይ ተጠቅሶ እናያለን። የታማኝነት ማጉደላቸውን፣ የእግዚአብሔርን ፍቅር ማጣታቸውን፣ የእግዚአብሔርን ቃል ኪዳን ማፍረሳቸው፣ በእስራኤል ላይ የነገሰው ግድያው፣ ስርቆቱ፣ ማመንዘሩ፣ ሌሎችም እንግዲህ የአሕዛብ ኃጢአቶች ያው ተዘርዝረው እናያለን። በዚህ ምክንያት እንግዲህ የምድሪቱ እንደምትቀሰፍ ብዙ የእግዚአብሔርን ቁጣ የእግዚአብሔርን ተግሳጽ እንደምትቀበል ከዚሁ ጋር አያይዞ ቅድም እንዳልነው በንስሐ ደግሞ ከተመለሱ የመዳን ተስፋ እንዳላቸው ደግሞ ነቢዩ ይናገራል ማለት ነው። እና እንግዲህ እስራኤል የጠፉት እንዲሁ ዝም ብሎ አይደለም ማለት ነው። እግዚአብሔር በጣም ብዙ እነዚህ ነቢያት እየላከ ብዙ ደክሟል እስራኤልን ለመመለስ ከጥፋት ለመታደግ ከባቢሎንም ከአሦራውያንም ምርኮ ለመታደግ እነዚህ ሁሉ ነቢያት ተልከው የሚመጣውን መቅሰፍት በዚህ መንገድ ግልጽ አድርገው ለእስራኤል ተናግረው ነበር። እንግዲህ በዛ ቀጥሎ ባለው ክፍል ከምዕራፍ 6 ደግሞ እስከ ምዕራፍ 8 እንግዲህ አሁን በድጋሚ ያው የእስራኤልን የሃይማኖት ማጉደል እግዚአብሔር ይዞ አሁንም የሚመጣባቸውን በድጋሚ የተወቀሱበትን ወቀሳ ነው የምናየው። ከምዕራፍ 9 በኋላ ያለውን ደግሞ ስንመለከት ያው የእግዚአብሔር ወቀሳ አለ። ግን በኋላ ላይ ደግሞ በዚህ ውስጥ አሁን ስለ ጌታችን ስለ ኢየሱስ ክርስቶስም የተነገረውን ትንቢት እናያለን። መጨረሻ ላይ እንመለከተዋለን። ያው የመጨረሻው ክፍል ከምዕራፍ 13 በኋላ ያለው እስከ ምዕራፍ 14 ደግሞ ያው ለእግዚአብሔር የሚታዘዙ ሰዎች በእግዚአብሔር የመዳን ተስፋ እንደሚሰጣቸው እናያለን ማለት ነው። የነቢያቱ መጻሕፍት ሁልጊዜ የመጨረሻው ክፍል በአብዛኛው ያው ተስፋን የሚሰጥ ነው። እንግዲህ ጌታችን ኢየሱስ ክርስቶስ በዚህ መጽሐፍ ውስጥ በምን መንገድ ተገልጿል ካልን ያው ብዙ አለ። ያው ምናልባት ጥቂቱን የተወሰኑትን ብቻ እንመለከታለን። በምዕራፍ 2 ላይ ቁጥር 23 ላይ ከቁጥር 21 ላይ ጀምረን ብናነበው በዚያም ቀን እንዲህ ይሆናል ይላል እግዚአብሔር፣ ለሰማይ እመልሳለሁ፣ ሰማይም ለምድር ይመልሳል፣ ምድርም ለእህል ለወይንና ለዘይት ትመልሳለች፣ እነርሱም ለኢዝራኤል ይመልሳሉ፣ በምድርም ላይ ለእኔ እዘራታለሁ፣ ይቅርታ የሌላትን ይቅር እላታለሁ። ይቅርታ የሌላትን ምን እላታለሁ? ይቅር እላታለሁ። ያልተወደደች የነበረችቱን እወዳታለሁ፣ ሕዝቤም ያልሆነውን አንተ ሕዝቤ ነህ እለዋለሁ። እርሱም አንተ ጌታዬና አምላኬ ነህ ይለኛል። አንዱ በነቢያት የሚነገረው ትልቁ ትንቢት ምንድን ነው? የአሕዛብ በጌታችን በኢየሱስ ክርስቶስ መታቀፍ፣ የአሕዛብ ቤተክርስቲያን አሕዛብን መቀበሏል። ምክንያቱም በብሉይ ኪዳን እስራኤላውያን የሚያውቁት እነሱ ብቻ እግዚአብሔርን እንደሚያመልኩ ነው። አምልኮተ እግዚአብሔር ያላቸው እነሱ ብቻ እንደሆኑ ነው። ስለዚህ በነቢያቱ ምንድን ነው የሚነገረው? ጌታችን ኢየሱስ ክርስቶስ ሲመጣ፣ መሲሁ ሲመጣ ግን አሕዛብም ጣዖት አምላኪዎች ምን ይሆናሉ? አንዱን አምላክ ያመልካሉ።
አንዱን አምላክ ክርስቶስን ያመልካሉ። ስለዚህ ምንድን ነው በዚህ ቦታ ላይ የሚለው የአሕዛብን መመለስ ጌታችን ኢየሱስ ክርስቶስ ካሳ ከከፈለ ሕዝብና አሕዛብን አንድ ካደረገ በመገረዝ ባለመገረዝ ተለያይተው የነበሩትን በአምልኮተ ጣዖትና በአምልኮተ እግዚአብሔር ተለያይተው የነበሩትን ሕዝብና አሕዛብን አንድ የሚያደርገው ጌታችን ኢየሱስ ክርስቶስ ሲመጣ ያቺ ይቅርታ የሌላትን ይቅር እላታለሁ። እንግዲህ ከእግዚአብሔር ምሕረት ከእግዚአብሔር በረከት ውጭ የነበረችቱን ምንድነው የአሕዛብን ነገድ የአሕዛብን ወገን ምን እላታለሁ? ይቅር እላታለሁ። ያልተወደደች የነበረችቱን ወዳታለሁ። ሕዝቤ ያልሆነውን አንተ ሕዝቤ ነህ እለዋለሁኝ፣ እነርሱም ጌታዬና አምላኬ ነህ ይሉኛል። እና አሕዛብ ቤተክርስቲያንን ክርስቶስን እንደሚቀበሉ የተነገረ ተስፋ ነው። እንግዲህ አሁን በዓለም ላይ ቤተክርስቲያን ስትስፋፋ በሐዲስ ኪዳን ሐዋርያት ወደ ዓለም ዞረው የክርስቶስን ወንጌል ሲያስተምሩ ከእስራኤል ውጭ እና ከኢትዮጵያ ውጭ እግዚአብሔርን የሚያውቅ እግዚአብሔርን የሚያመልክ ከተማ ሀገር አልነበረም ማለት ነው። ያንን ጨለማውን ዓለም ነው አሁን እንግዲህ እንደዚህ አሁን የእግዚአብሔር ስም እንዲጠራበት ክርስቶስ እንዲመለክበት ያደረገው የሐዋርያት አገልግሎት ነው። ወይም በሐዋርያት አገልግሎት ውስጥ ሆኖ ጌታችን ኢየሱስ ክርስቶስ የሰራው ስራ ነው እና በጌታችን በኢየሱስ ክርስቶስ አሕዛብ እንደሚመለሱ የተነገረ ትንቢት ነው። ምዕራፍ 3 ቁጥር 5ንም ስንመለከት ቅድም ይህንን አንስተነዋል። ያው ቅድም ተመልክተነዋል። በኋለኛው ዘመን እግዚአብሔር ቸርነቱ እንደሚገለጥ ከዚያም በኋላ የእስራኤል ልጆች ተመልሰው አምላካቸው እግዚአብሔር እና ንጉሳቸው ዳዊትን ይፈልጋሉ። እንግዲህ አሁን ከዳዊት ንግስና ወይም ከዳዊት መንግስት ጋራ ነቢያቱ እያያያዙ የሚነግሩን ከዳዊት ዘር የሚመጣውን ንጉስ ክርስቶስን ነው። ስለዚህ የነቢያት ትንቢት ውስጥ ይሄ የዳዊት መንግስት የሚለው ነገር በስፋት ተጠቅሶ እናየዋለን እና ያ የዳዊት መንግስት ከዳዊት ዘር የሚመጣውን የክርስቶስን አዲሲቱን መንግስት መንግስተ ሰማይን የሚመለከት ነው። ስለዚህ አምላካቸውን እግዚአብሔርን አሕዛብ የሚፈልጉበት ሰው ሁሉ የሚፈልግበት ጊዜ ይመጣል ብሎ ስለ ጌታችን ስለ ኢየሱስ ክርስቶስ ስለ መሲሁ መምጣት ስለ መንግስተ ሰማያት መሰጠት የተነገረ ትንቢት ነው። ምዕራፍ 6 ቁጥር 2 ላይ ስንመለከት እንደዚህ ይላል። አሁን ሆሴ ያው በዚህ ክፍል ላይ የንስሐ ጥሪ ነው እያቀረበ ያለው ለጊዜው እስራኤላውያን እንዲመለሱ ነው። በመከራቸው ጊዜ በማለዳ ወደ እኔ ገሰግሳሉ፣ እንዲህም ይላሉ፣ ኑ ወደ አምላካችን ወደ እግዚአብሔር እንመለስ። እርሱ ሰብሮናልና እርሱ ይፈውሰናል፣ እርሱ መጥቶናልና እርሱም ይጠግነናል። ከሁለት ቀን በኋላ ያድነናል፣ በሦስተኛውም ቀን ያስነሳናል፣ በፊቱም በሕይወት እንኖራለን ይላል እና ይህ አሁን ስለ ጌታችን ስለ ኢየሱስ ክርስቶስ ሞትና ትንሣኤ የተነገረ ነው እና ያው የተሰበርነው የተጠገንበት የተፈወስንበት እና የተመታ ነው ከመርገም በታች ከሞት ስልጣን በታች የወደቅ ነው የተጠገንበት የጌታችን የኢየሱስ ክርስቶስ ሞትና ትንሣኤ ነው። ከሁለት ቀን በኋላ ያድነናል፣ በሦስተኛውም ቀን ያስነሳናል እና ጌታችን ኢየሱስ ክርስቶስ በሦስተኛው ቀን ሞትን ድል አድርጎ ተነስቶ በትንሣኤው ሕይወትን እንደሚያድለን የተነገረ ትንቢት ነው። በምዕራፍ 11 ቁጥር 1 ላይ ይህንን ዘመነ ጽጌው በብዛት የምናነሳው ነው። የጌታችን የኢየሱስ ክርስቶስንና የእመቤታችንን ወደ ግብፅ ያደረጉትን ስደት የሚናገር ነው። እስራኤል ሕፃን በነበረ ጊዜ ወደድኩት፣ ልጄን ከግብፅ ጠራሁት ይላል። ልጄን ከግብፅ ጠራሁት የሚለው ጌታችን ኢየሱስ ክርስቶስ ወደ ስደት ይሄ በማቴዎስ ወንጌል ምዕራፍ 2 ቁጥር 14 ላይ ወደ ግብፅ መሰደዱን የሚያሳይ ነው። ሌላው በዚህ በጣም በተደጋጋሚ በሐዲስ ኪዳንም ሲጠቀስ የምናየው የትንቢት ቃል የመጣው ከሆሴ ነው። ሆሴ ነው የተናገረው ይህንን ቃል። ሐዋርያው ቅዱስ ጳውሎስም በአንደኛ ቆሮንቶስ መልእክቱ ይህንኑ የነቢዩ የሆሴን ቃል ጠቅሶ በጌታችን በኢየሱስ ክርስቶስ ሞት ድል እንደተነሳ አስተምሮበታል። ምን ይላል? ከሲኦል እጅ እታደጋችኋለሁ፣ ከሞትም እቤዣችኋለሁ። ሞት ሆይ መውጊያ ወዴት አለ? ሲኦል ሆይ ድል መንሳትህ ወዴት አለ? ደስታ ከዓይኖችህ ተሰወረች ብሎ ነቢዩ የተናገረዋል እና ጌታችን ኢየሱስ ክርስቶስ ከሞተ በኋላ ሞትን ድል አድርጎም ከተነሳ በኋላ የሞት መውጊያ ምን ሆነ? ድል ተነስቷል እና ሞት ከእንግዲህ በኋላ ድል የማይነሳ ሆነ። መውጊያው ተሰበረ።
በጌታችን በኢየሱስ ክርስቶስ ሞት ድል ተነሳ እና ይህንን ሐዋርያው ቅዱስ ጳውሎስም ስለ ትንሣኤ ባስተማረበት በአንደኛ ቆሮንቶስ ምዕራፍ 15 ላይ ጠቅሶ አስተምሮበታል ማለት ነው። እንግዲህ ነቢዩ ሆሴዕ ትንቢት ይህንን ይመስላል። ቀጣዩ የምናገኘው ምናልባት ይህንን ነቢዩ ሚክያስ እንመለከትና ያው ለዛሬ ይበቃናል። ሚክያስ የስሙ ትርጓሜ ያው አማርኛው ወይም ግዕዙ ነው ሚክያስ የሚለው ያው የዕብራይስጡ ስም ሚካ ነው። ሚካ ሚካ ሚካኤል የሚለው ስም አጭር ስም ነው። ያው ሚካኤል የሚለው አጭር ስም ነው፣ ተመሳሳይ ትርጉም ያለው ነው ማለት ነው። ሚካኤል ማለት መኑ ከመ እግዚአብሔር ወይም ማን እንደ እግዚአብሔር ማለት ነው። ሚካኤል ኤል ማለት እግዚአብሔር ማለት ነው። ኤልሻዳይ አምላክ እግዚአብሔር ማለት ነው። ሚካ መኑ ከመ እግዚአብሔር እንደ እግዚአብሔር ማን ነው የሚል ስያሜን የያዘው ማለት ነው። ነቢዩ ያ የነበረበት ዘመን ቅድም እንዳነሳ ነው ከአሞጽ ከሆሴዕ ጋራ በዘመን ይገናኛል። ከነቢዩ ከኢሳያስ ጋር በዘመን ይገናኛል። ከምርኮ በፊት የነበረ ነቢይ ነው። ከ740 እስከ 686 ቅድመ ልደት ክርስቶስ ድረስ ትንቢት ተናግሯል። ይሄ ነቢይ እንግዲህ ቅድም በምስሉ ላይ አንድ ቅድም ሳልጠቅሰው ያለፍኩት ነገር ምንድን ነው? ያው ነቢያቱ አቀማመጣቸው ግማሾቹ በቀኝ ግማሾቹ በግራ ነው የተቀመጡት እና ያው በዋናነት መልእክት የተናገሩት ለየትኛው መንግስት ነው የሚለውን የሚያሳይ ነው። ይሄ እነ ሆሴዕ እና አሞጽ ቅድም እንዳነሳ ነው የሰማርያ ነቢያት ናቸው። እነ ኢሳያስ እነ ሚክያስ ደግሞ የይሁዳ ነቢያት ናቸው። ወይም መልእክታቸውን የተናገሩት በዋናነት ለይሁዳ መንግስት በይሁዳ ለነበሩት ለሁለቱ ነገድ ነው ማለት ነው። ሚክያስ ያው የይሁዳ ነቢይ ነው። ከነቢዩ ከኢሳያስ ጋራም በዘመን አንድ ላይ ነበረ ማለት ነው። እንግዲህ ነቢዩ ሚክያስ ያው የትንቢት መጽሐፉን ስንመለከት በሰማርያ እና በኢየሩሳሌም ያሉ ህዝቦች ያው በፈጸሙት በደል ቅድም እንዳልነው ያው እግዚአብሔር ያስተላለፈባቸውን ፍርድ ይናገራል። በምዕራፍ 1 ላይ ይህንን ነው የምናየው እና ምዕራፍ 2ም ልክ እንደዚሁ ተመሳሳይ በበደላቸው ምክንያት የቀረበውን ዝርዝር ወቀሳ ነው የምናየው። አሁን በምዕራፍ 3 እንደዚሁ የህዝቡ መሪዎች የፈጸሙትን ጭካኔ እንዲያቆሙ ያው ሲያስጠነቅቃቸው እናያለን፣ ሲገስጻቸው እናያለን። ለዚህ ነው እነዚህ ነቢያት እንግዲህ በህዝብ መሪዎች ወይም በነገስታቱም ዘንድ የማይወደዱ ስለምንድነው? በቀጥታ ይዘልፏቸው ይወቅሷቸው ስለነበረ እነዛ ኃጢአተኞች በደለኞች የነበሩትን ነገስታት። ቀጥሎ ባለው ምዕራፍ ውስጥ እግዚአብሔር በኢየሩሳሌም ላይ ስለመንገሱ ትንቢታዊም መልእክት ያለውን ነገር ሲናገር እናያለን። በምዕራፍ 5 ላይ የእስራኤል ገዢ በኢየሩሳሌም እንደሚወለድ ሲናገር እናያለን። በተለይ ያው በምዕራፍ 5 ስለ ጌታችን ስለ ኢየሱስ ክርስቶስ የተናገራቸው ትንቢታት ያሉበት ምዕራፍ ነው። በምዕራፍ 6 እና በምዕራፍ 7 እስራኤላውያን አሁንም ሕግ በመተላለፋቸው ከእስራኤል ጋር እንደሚፋረድ እግዚአብሔር በነቢዩ ቃል በነቢዩ አንደበት ሲወቅሳቸው እናያለን። በመጨረሻም ያው የተስፋውን ቃል እናገኛለን ማለት ነው። ልክ እንደ ሌሎችም ነቢያት የመጨረሻው ምዕራፍ ላይ ምዕራፍ 7 ላይ የተስፋውን ቃል እናገኛለን። በምዕራፍ 5 ላይ ነቢዩ ሚክያስ ከተናገራቸው እንደው ትንቢታት አንዱ በጣም ያው በውዳሴ ማርያም ላይም የምናገኘው የሐሙስ ውዳሴ ማርያም ላይ ነቢዩ ሚክያስ ለጌታችን ስለ ኢየሱስ ክርስቶስ ስለሚወለድበት ቦታ በግልጥ የተናገረ ነቢይ ነው ማለት ነው እና በምዕራፍ 5 እነሆ ዛሬ የጽዮንን ሴት ልጅ ከበው ያጥሯታል፣ የእስራኤልንም ወገኖች ጉንጫቸው በበትር ይመታሉ ካለ በኋላ ቁጥር 2 ላይ አንቺም የኤፍራታ ምድር ቤተልሔም ሆይ አንቺ በይሁዳ አእላፋት መካከል ትሆኚ ዘንድ ታናሽ ነሽ፣ ነገር ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነ በእስራኤል ላይ ገዢ የሚሆን ከአንቺ ይወጣል
ይወጣልኛልና ብሎ የተናገረውን እናያለን እና ጌታችን ኢየሱስ ክርስቶስ እ፣ እንግዲህ በእስራኤል አውራጃዎች በእስራኤል ከተማዎች መካከል ታናሽ ብትሆንም ነገር ግን መሲህ የሚወለድባት ታላቅ ከተማ እንደምትሆን ቤተልሔምን የክርስቶስ የልደት ቦታ እንደሆነች ትንቢት የተናገረ ይሄ ነቢይ ነው ማለት ነው። በሐዲስ ኪዳንም እንግዲህ የሐዲስ ኪዳን ጸሐፊያን ይህንን የትንቢት ክፍል ነው በብዛት የሚጠቅሱት። እ፣ ጌታችን ኢየሱስ ክርስቶስ በዚሁ ምዕራፍ ላይ ቀጥለን ስንመለከት ቁጥር 4 ላይ ደግሞ ምን ይላል ነቢዩ? እ፣ እርሱም ይቆማል፣ በእግዚአብሔር ኃይል መንጋውን ይጠብቃል፣ እነርሱም በአምላካቸው በእግዚአብሔር ስም ግርማ ይኖራሉ። እነርሱ አሁን እስከ ምድር ዳርቻ ድረስ ታላቅ ይሆናሉ እና ይላል እና አሁን የጌታችን የኢየሱስ ክርስቶስን ደግሞ እረኝነት አሁን ያ የተወለደው በቤተልሔም የተወለደው ንጉሥ ምንድን ነው የሚያደርገው? መንጋውን ይጠብቃል። መንጋውን ይጠብቃል። በዮሐንስ 10 ላይ ጌታችን ኢየሱስ ክርስቶስ መልካም እረኛ ነኝ ብሎ ራሱን ገልጦ እናየዋለን ማለት ነው። ያው እንግዲህ እንደ ቅምሻ እንዲሆን ትንሽ ትንሽ ነገር ነው የምናነሳው ከነቢያት ትንቢት እንጂ ያው ብዙ የተናገሩት መልእክታት ይኖራል። ምናልባት አይ ቲንክ ትንሽ ደቂቃ ስላለን መልእክታቱም ለካ ተነግረዋል። ረስቸው ነው ቅድም ለመልእክታቱ ቦታ ለመተው ነበረ የነቢዩ ሚክያስን ተመልክተን እናቆማለን ያልኩት። አንድ እንጨምርና ለዛሬ ይበቃናል። ትንቢተ ኢዮኤል ቀጣዩ የምናገኘው ነቢይ ኢዮኤል ነው። ቅድም እንዳነሳሁት ያው ዘመኑን በተመለከተ ያው የተለያየ አመለካከት አለ። በእኛ ትርጓሜና በብዙ የቤተክርስቲያን አባቶች አመለካከት ይሄ ነቢይ የነበረው አሁንም ከምርኮ በፊት ነው ማለት ነው እና በነ ኢሳይያስ ዘመን በነ ሚክያስ ዘመን የነበረ ነቢይ ነው ማለት ነው። ያው በእኛ ትርጓሜ ላይ በዘመነ ኢዮአታም የተነሳ ነቢይ እንደሆነ ጠቅሰዋል ማለት ነው። ይሄ ነቢይ እንግዲህ ያው በ750 እስከ 732 ቅድመ ልደተ ክርስቶስ የነገሰ ንጉሥ ነው። ስለዚህ በዛ ዘመን የነበረ ነው። ያው በአብዛኛው በቅዱሳን አባቶቻችንም በጥንታዊው ትውፊትም 740 ቅድመ ልደተ ክርስቶስ አካባቢ ከሚለው ጋር ያው በእኛም ትርጓሜ ላይ የተጠቀሰው ዘመን ተቀራራቢ ነው። በዛው ክልል ውስጥ ያለ ነው ማለት ነው። ስለዚህ ያው እኛ ይዘን የምንከተለው እሱን ነው የሚሆነው ማለት ነው። በ740 ቅድመ ልደተ ክርስቶስ አካባቢ የነበረ ነው። እንግዲህ ነቢዩ በትንቢት መጽሐፍ ውስጥ ስለ ንስሐ ጥሪ አስቀምጧል። ስለ ጾም አዋጅ፣ በለቅሶ በዋይታ ወደ እግዚአብሔር ስለመመለስ ተናግሯል። ስለ እግዚአብሔር አዳኝነት ተናግሯል። በተለይ በዋናነት የሚታወቅበት ትልቁ ትንቢቱ ደግሞ ያው በሐዲስ ኪዳንም በሐዋርያት ሥራ ምዕራፍ 2 ላይ የተጠቀሰው ትንቢቱ የምናገኘው በምዕራፍ 2 ላይ ስለ መንፈስ ቅዱስ መውረድ ወይም በዘመነ ጰራቅሊጦስ በምናከብረው በዓል ላይ ያው በ50ኛው ቀን እግዚአብሔር መንፈስ ቅዱስ በሐዋርያት ላይ እንደወረደ ጸጋውን እንዳደለ የተናገረው ትንቢትን ነው የምንመለከተው ማለት ነው እና ያው እነዚህን ይዘቶች የያዘ መጽሐፍ ነው። እንግዲህ ከተነሱት ትንቢቶች የተወሰነውን እንድንመለከተው በትንቢተ ኢዮኤል ምዕራፍ 2 ቁጥር 28 ላይ ቅድም እንዳነሳ ነው ነቢዩ የሚናገረው በ50ኛው ቀን ጌታችን ኢየሱስ ክርስቶስ ሞትን ድል አድርጎ በተነሳ በ50ኛው ቀን ስለሚሆነው ነው። ከዚህም በኋላ እንዲህ ይሆናል፣ መንፈሴን በስጋ ለባሽ ሁሉ ላይ አፈሳለሁ፣ ወንዶችና ሴቶች ልጆቻችሁም ትንቢትን ይናገራሉ፣ ሽማግሌዎቻችሁም ሕልምን ያልማሉ፣ ጎልማሶቻችሁም ራእይን ያያሉ። ደግሞም በዚያ ወራት በወንዶችና በሴቶች ባሪያዎቼ ላይ መንፈሴን አፈሳለሁ ብሎ የተናገረውን ትንቢት እናያለን ማለት ነው እና በላይ በሰማይ ድንቆችን አሳያለሁ፣ በታች በምድር ደምና እሳት የጢስም ጭጋግ፣ ታላቋና ግልጥ የሆነችው የእግዚአብሔር ቀን ሳትመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣል፣ እንዲህም ይሆናል። ይሄ ሁሉ አሁን እንግዲህ ስለ ጌታችን ስለ ኢየሱስ ክርስቶስ ያው በዕለተ ዓርብም ስለፈጸመውም ስለ ዳግም ምጽአቱም የተናገረበትም የትንቢት ክፍል ነው ማለት ነው እና ይሄው በዚህ ክፍል ላይ ያለው ቀጥታ ያው የሐዲስ ኪዳን የጌታችን የኢየሱስ ክርስቶስን ስራ የሚመለከት
ነው። በምዕራፍ 3 ላይም ያው ስለ ጌታችን ስለ ኢየሱስ ክርስቶስ ፈታሂነት፣ መጋቢነት፣ ስለሚሰጠው ሀብት በብዛት የተናገረበትን ክፍል እናገኛለን ማለት ነው። በምዕራፍ 3 ቁጥር 13 ጀምሮ ስንመለከተው እዚህ ላይ ይብቃንና ቀጣዮቹን ሌሎቹን ነቢያት በሚቀጥለው ጊዜ እንመለከታለን። እንግዲህ ዛሬ ያው ያነሳናቸው በዋናነት ከምርኮ በፊት የነበሩትን ነቢያት ነው። ከምርኮ በፊት ከነበሩት ነቢያት አሁንም የሚቀሩን ይኖራሉ። ቀጣዮቹን በሚቀጥለው ጊዜ እንመለከታቸዋለን። ያው እነ ሕዝቅኤል እነ ኤርሚያስ ሌሎቹም ምንድነው ያው በመጽሐፍ ቅዱስ ላይ በተቀመጠበት ተራ ያልተመለከትናቸው ምንድነው ያው ዘመኑ እንድንከተል ነው። መጀመሪያ ላይ ከምርኮ በፊት ያሉትን አይተን ከጨረስን በኋላ በምርኮ አካባቢ የነበሩትን እና ከምርኮ በኋላ ያሉትን ደግሞ ወደ መጨረሻ ላይ ለማየት ነው። በመጽሐፍ ቅዱስ ላይ የተቀመጡበት ተራ ያው ዘመንንም የተከተለ አይደለም። ያው በነበሩበት በተነሱበት ዘመን ሳይሆን በዋናነት የጽሁፋቸውንም ይዘት አበይት ነቢያት ናቸው ቀድሞ የተጠቀሱት እነ ኢሳያስ፣ እነ ኤርሚያስ፣ እነ ዳንኤል፣ እነ ሕዝቅኤል። ከዛ በኋላ ደግሞ ደቂቅ ነቢያት ናቸው በቅደም ተከተል ተቀምጠው የምናገኘው እና ያው እኛ ለጥናት እንዲመችን ነው ከታሪኩ ከዘመኑ ጋር አያይዘን የምንመለከተው። እንግዲህ በነቢያቱ በኩል የቀረበው የንስሐ ጥሪ ነው። በዚህ ዘመንም ጌታችን ኢየሱስ ክርስቶስ ሰዎችን ወደ ዘላለም ሕይወት የሚጠራው በንስሐ መንገድ እንዲመለሱ ነው። ሁልጊዜ የሚቀርብልንን የንስሐ ጥሪ ተቀብለን ያው እስራኤል የንስሐ ጥሪውን ስላልተቀበሉ በአሕዛብ ተማርከው በባርነት ብዙ ዓመት መከራ ተቀብለዋል። እንደተበተኑ ቀርተዋል። ብዙ መከራ ደርሶባቸዋል እና የእነሱ መከራቸው እንደውም ምድራዊ ነው። እኛ በጌታችን በኢየሱስ ክርስቶስ የቀረበልንን የንስሐ ጥሪ ባንቀበል ግን ቅጣታችን የሚሆነው ምንድን ነው? የነፍስ ቅጣት ነው፣ የዘላለም ቅጣት ነው እና ንስሐ ገብተን ጌታችን አምላካችን ኢየሱስ ክርስቶስን እያመለክን ለመንግስቱ ተዘጋጅተን እንጠብቀው። ሁላችንንም አምላካችን እግዚአብሔር ማስተዋልን ጥበብን ያድለን። ወስብሐት ለእግዚአብሔር። ይቆየን።